السلام عليكم ورحمة الله وبركاته ودنا يتكبراتشو يا خالد تيوب ቤተሰቦች እንደምን ቆያችሁ ኢንሻአላህ ዛሬ በአዲስ ቪዲዮ ተገናኝተናል ማለት ነው እሱም ስለ 10 የዙል ሒጃ ቀናቶች ነው ማለት ነው ኢንሻአላህ ቪዲዮ ተከታትለን እንመለስ እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ አስአላህ التوفيق والإخلاص والسداد والصواب እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል ان عده الشهور عند الله 12 شهرا في كتاب الله يوم خلق السماوات والارض ب12 كفلواتشوال منها كنزي وستغن 4 حرم አራቱ የተከበሩ ናቸው ذلك الدين القيم ይህም ቀጥተኛው ሃይማኖት ነው فلا تظلموا فيهن انفسكم በእነዚህ አራት ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል እንደሚታወቀው ነፍስን መበደል ሌላውን መበደል በየትኛውም ወር ክልክል ነው اني حرمت الظلم على نفسي فلا تظالموا እኔ በደልን ከልክያለሁ ኮንኛለሁ አትበዳደሉ ይላል አላህ በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል ታዲያ በዚህ በተከበረው ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው ያወራችሁ ያለሁት ሁለተኛ የነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው الحج اشهر معلومات ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው ከነዛ ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው 8ኛው ሌሊት ላይ ሙዝደሊፋ እናድራለን 9ኛው ቀን ለአረፋ ዱዓ ስናረግ ሐጃጆች ይውላሉ የውሙ ነህር አለ እርድ ያለው ዛው ነው ጠጠር ሞሮር ያለ ዛው ነው ጸጉር መላጨቱ ያለው ዛው ነው ሰደቃው ዱህዩ ያለው ዛው ነው በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ በል የሐጅ ዋናው አንኳር አስኳል የውሙ አረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን አምስተኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን والفجر وليال عشر والشفع والوتر አላህ በ10 ሌሊት መላለው እነዚህ 10ዎቹን ابن عباس ምን ይላሉ ايام العشر من ذي الحجه የذو الحجه 10 ቀናቶች ናቸው ይሉናል والشفع يوم النحر والوتر ደግሞ يوم عرفه ዱዓ ላይ ሐጃጆች የሚያሳልፉበት አላህ በትልቅ ነገር እንጂ አይምልም የቀናቶቹ ታላቅነት እየታየን ነው ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው አፍضل ايام الدنيا ከዱንያ በላጅ ቀናቶች ተብለዋል እነሱንም ያህል ነገር የለም አራተኛው ደረጃ ኢብኑ ሐጀር እንዲህ ሲሉ ያብራሩልናል والذي يظهر قلص اندم يهونو أن السبب في امتياز 10 الأوائل من ذي الحجة الاجتماع أمهات العبادات فيه النزين 10 ቀናቶች ለየት የሚያደርጋቸው የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው من صلاة صلاة على السوست وحج حج على وصدقة صدقة على وصيام صوم على وصدقة صدقة على وضحية على እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው ሁሉም ሊኖሩ ይችላሉ ሐጅን ግን ላታገኘው ትችላለ የታወቀ የተገደበ የራሱ ቀን ስላለው አምስተኛ ደረጃውን ንጥቀስ በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸው አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው كما في مسلم من حديث عبد الله بن عباس باستلف حديث لي يقول النبي صلى الله عليه وسلم ما من ايام
العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة الله زند سراوش بتأم ميوددوا بتكنات بنورو عشر ذي الحجة ميحل كان إلا معمتو استلال الله سران ستسرا بتأم ميودبت كانت مالت يذو الحجة كاناتوش ناتشو نزي عسر كاناتوش ناتشو نزي ميودادر إلم برمضان كانت كمسرا وسرا بلاي بنزي عسر كاناتوش مسرا وسران ميودادر إلم رمضان لي 10 الأواخر